እሺ ኦ ፀጉሬ እዚህ ጋር መሸሻው ማለት ነው። ሶ እኔ የምጠቀማቸው ቅባቶች እዚህ ጋር አሁን ኦልሬዲ ቤቢ ሄሮቼ ምናምን ስለሆኑ ይወጣሉ እንደዚህ። ስለዚህ አሁን ወሬ ለምዶ ብታበዡ ፍሬያት አይ ሉክ ሜሲ ግን ሃይ ሰላም እንደምናችሁ እንደምሰነበታችሁ ወዳጆቼ። እኔ እግዚአብሔር ይመስገን በጣም ደህና ነኝ። ዛሬ ደግሞ እንግዲህ ጎፈሬ መስዬ የመጣሁት ፀጉርሽን አሳይን እያላችሁ ነው። የምትጠቀሚያቸውን ፕሮዳክቶች ምንድናቸው ግብአቶቹን እያላችሁኝ ስለሆነ ዛሬ እንግዲህ አሳያችኋለሁ። ከእናንተ ለሚመጡ ጥያቄዎችን ዊክሊ እሱን ርዕስ እያደረግን ዲስከስ ለማድረግ ነውና ብዙ ጊዜ ምንድነው የማደርገው ከመታጠቤ ላይክ 2 ሰዓት 3 ሰዓት ሊቀረኝ ሲል ነው ቅባት ማድረግበትና በደንብ ውስጥ ከገባ በኋላ ከተዋሃደ በኋላ እታጠበዋለሁ ማለት ነው። እንደምታዩት እንደውም ቆርጬዋለሁ ፀጉሬን። አሁን ደህና ነበረ ኢንዌስ ረጅም የሚባል ፀጉር ነበረ ብዛቱ ምናምን ጫፍ ጫፉን በተለይ በየ2 ወር 3 ወር ትሪም አድርገዋለሁ። መቁረጥ ያው ጥሩ ነው። በተለይ ይሄ መንታ ፀጉር የኔ ጫፉ አሁን ደህና ነው ግን አሁን መንታ የለውም ግን መንታ ነበረው ጫፍ ጫፉ ላይ ማለት ነው። መንታውን መቁረጥ ስላለብኝ ጫፍ ጫፉን እቆርጠዋለሁ በየ2 ወርም ቢሆን ያ ብዙም ታይም ዋይዝ ችግር የለውም ግን 2-3 months ምናምን ቆርጠዋለሁ ጫፍ ጫፉን። ዛሬ ቅባቱን አሁን አሳያችኋለሁ ማለት ነው። ምንም አይነት ቅባት ብትቀቡ ችግር ያለው አይመስለኝም። ለምን ዋናው ሁልጊዜ በተከታታይ ለፀጉራችን እድገት እና ጤናማ የሆነ ፀጉር እንዲኖረን ቅባት በደንብ መቀባት፣ ብዙም ኬሚካል ያላቸውን ፕሮዳክቶች አለመጠቀም። ሌላ ደግሞ ፀጉር ሁልጊዜ እሳት የምንሰራው ከሆነ እሱም ይጎዳዋል። እርጉዝ እያለሁ በጣም ቆንጆ ነበረ። በስማም በጣም በቃ ፏፍቶ ምናምን ደስ የሚል ነበርና ከዛ ከወለድኩኝ በኋላ ግን እየወጣ ትንሽ እየመነቃቀል እዚህ ፊት ለፊት ምናምን ፀጉሩ ምናምን እሱም የመግባት ምናምን ነገር ነበረው። አሁን ግን ትሪት ለማድረግ እየሞከርኩ ነው እላችኋለሁ። ስለዚህ አሁን ወሬ ለምዶ ብታበዡ ፍሬያት ቅባቱን አሳይን ነው አይደል? እሺ አሳያችኋለሁ። እኔ የምጠቀማቸው ቅባቶች ቅድሚያ ልነግራችሁ የምፈልገው ይሄ ሮው የሚባል ከዛፉ የመጣ ቀጥታ ማለት ነው። ይሄ ፕሮሰስ ያልተደረገ ኬሚካል የሌለው ቅባቶችን ነው ሁልጊዜ I have to make sure እንደዛ አይነት ፕሮዳክት እንደምጠቀምና የመጀመሪያው ይሄን ይመስላል። ታያችኋል አይደል? ዘዊ ይላል ኤክስትራ ቨርጂን ኦሊቭ ኦይል ማለት ነው፣ የወይራ ዘይት። እንግዲህ የወይራ ዘይት በጣም ቆንጆ እንደሆነ ለምግብም ለፀጉርም በጣም ብዙ ጥቅም አለውና ይሄኛው በጣም ወዶ ብራንድ ነው። ለምን ፈርስት ኮልድ ፕሬሲንግ ነው፣ ምንም አይነት እንትን የሌለው ማለት ነው። በዛ ላይ ኤክስትራ ቨርጂን ከሆነ ሌላ ኤኒ ብራንድ የሚሆን ኤክስትራ ቨርጂን መሆን አለበት። እኔ ይሄኛውን ሰጀስት አደርጋለሁ ለኔ ስለተመቸኝ ማለት ነው። ሌላ ምን አደርጋለሁ? ኮኮናት ኦይል ማለት ነው። ይሄ አምሹር ብዙ ቤት አለ አይደል? ይሄ በጣም ቆንጆ ነው ኮኮናት። ይሄኛውም ይሄ እንደውም ሊያልቅ ነገር ነው። ሌላ ትልቅ አለኝ ራሱ ኤክስትራ ያስቀመጥኩትና ይሄም አንሪፋይንድ ነው። ይሄም ቨርጂን ነው እንደምታዩት። ኮልድ ፕሬስድ ነው ይሄኛውም። እሱን ነው እኔ በቃ መጀመሪያ ኤኒ ፕሮዳክት እንደዚህ ለፀጉሬ ቅባት ምናምን ሳስብ ኮልድ ፕሬስድ መሆን አለበት፣ ኤክስትራ ቨርጂን መሆን አለበት። ከዛ ኦርጋኒክ በቃ ኦርጋኒክ መሆኑን በዛ ነው የምታውቁት። ለምን ምንም አይነት ፕሮሰስ ያልተደረገ ነው ሮው ከሆነ ማለት ነው። ከዛ በብዛት እነዚህንም እቀላቅላለሁ ሁለቱንም ማለት ነው። ይሄን ቀላቅዬ እቀባለሁ ማለት ነው። ከዛ ሌላ ደግሞ በጣም መወዳት ቅባት እችኛዋን በጣም 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 በቃ የሚገርም ይሄኛው በተለይ ዋይልድ ግሮዝ ሄር ኦይል ነው የሚለው። በጣም ብዙ አይነት ኦይሎች ናቸው ሚክስ የተደረጉት ማለት ነውና አሁን ምን አለው? ኮኮናት አለው፣ ኦሊቭ ኦይል አለው፣ ኧረ በስማም ካካዋ አለው፣ ካካዋ በረር አለው፣ ካካዋ ማስ አለው፣ ኧረ በስማም በጣም በጣም ፔፐርመንት አለው፣ ላቨንደር አለው። በጣም ብዙ አይነት ኦይል አለው። እቺ ዋይልድ ነው የሚለው የምርም ዋይልድ አድርጎ ነው። ድሮ ራሱ ኢትዮጵያ ያለው እዚህ ስመጣ እችን ፕሮዳክት ወስዳት ነበረ ቢካዝ በአጭር ጊዜ ለውጥ ስላየሁበት ማለት ነው። ይሄ በጣም አሪፍ ነው። እልቅ ትላለች ትንሽ ትልቅ እንትን የላችሁም። አይ ቲንክ በዚህ ብቻ ነው። በዚህ ስንት አውንስ ነው? 4 አውንስ ነው። ያ አነስ ትላለች ግን ትረስት ሚ በጣም አሪፍ ነው። እንደውም ዛሬ ይሄኛውን ነው የምቀባው። ይሄኛውን እቀባና ያኛውን መቀላቀል ነው፣ ቀላቅሎ መቀባት ነው። ሁሉም ስላለው እዚህ ግን መጀመሪያ ሼክ ታረጉታላችሁ።
ሼክ 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 እሺ ኦ ወደ ቤቴ በጣም ሼክ አደረኩት መሰለኝ። ኤኒዌይስ ክዳኗም ስለሌለች ነው እንደዚህ ያደረኳትና አሁን ፀጉሬ ምንም አበጥሬዋለሁ። ድጋሜም ላበጥረው እና ያያችሁት አሁን የኔ ጎል ቁመት አይደለም ብዛት፣ በቃ በጣም ትንሽ ከነበረው ስለቀነሰ ብዛት ቢጨምር ደስ ይለኛል እንጂ የቁመት አድናቂ አይደለሁም ብዙ። ድሮ በተለይ በጣም ረጅም ነበረ ፀጉሬ እና ለዛ ነው መሰለኝ ሞር ብዛት አጠር ብሎ ብዛት ያለው ፀጉር ወዳለሁ በጣም። እና ፍሬት ፀጉርሽ ያላችሁኝ ይሄው ይውላችሁ። እስቲ እንደው በደንብ እናበጥረው። እሺ አሁን በደንብ አበጥሬዋለሁ። ምንም እንትን ስለሌለው ወደ ቅባታችን እንሄዳለን። እንዳልኳችሁ ይሄኛው ነው የምቀባው። በቃ እንደዚህ ስካልፔን እንትን እያደረኩ እንደዚህ አረግበታለሁ። ለስለስ ነው የሚለው፣ ደስ ይላል በጣም። እንደዚህ እያረኩ ራሱ ይሄኛው እንደ መክፈያ ማረጋዋለሁ። ዝም ብዬ እንደዚህ እያረኩ ራሱ እንደዚህ ያረግልኛል። እንደዚህ ራሱ እንደዚህ እያረኩ ማለት ነው መሀል ላይ የምቀባው። እሺ አሁን በቂ የሆነ ቅባት አድርጌበታለሁ። ቆዳዬን በተለይ በጣም እንትን ብሏል። ምንድነው የማደርገው? እንደዚህ እያረኩ በደንብ ማሳጅ አደርገዋለሁ። feels so good በጣም በተለይ ማለት ነው ይሄ ማንሄር አርጋችሁ ስትፈቱት ከዛ ቅባት አርጋችሁ እንደዚህ ስታረጉት ያለው ስሜት በጣም ነው ደስ የሚለው። አንዳንዴ ምን አረጋለሁ እንትን አረግበታለሁ። ይሄ የፀጉር ማስክ አቮካዶ ምናምን አርጌ ማዮኔዝ ምናምን አርጌ በስማም እሱ ራሱ በጣም ቆንጆ ያፋፋል ፀጉር። ባለፈው ሳምንት ነው የሆነ ቀን አርጌ ነበር። አሁን ኦይል ብቻ ነው ትንሽ ፀጉሬ ደረቅ ስላለብኝ አራውንድ 2 ሰዓት የሚሆን ወይም 3 ሰዓት እንደዚህ በእጄ ማሳጅ አደርገዋለሁ በደንብ እንደዚህ። አሁን በቂ የሆነ ቅባት ያደረኩበት ይመስለኛል። አይ ሉክ ሜሲ ግን እሺ አሁን ላስይዘውና ለተወሰነ ሰዓት እንደዚህ አድርጌ እቆይና በቃ ከ2 ሰዓት በኋላ ፀጉሬን ታጥቤ ደግሞ እመጣለሁ ማለት ነው። ለጊዜው እንደዚህ አድርገን እንቆያለን ጓደኞቼ። አሁን ለስለስ ብሏል ቅባቱ፣ ቆንጆ ነው። አንዳንዴ ለዚህኛው ኤጅ እንትን አደርግበታለሁ። ይሄ ምንድነው የሚባለው? ካስትር ኦይል አደርጋለሁ። የሮዝመሪ ቅጠል አድርጌም ራሴ ኦይል እሰራለሁ ቤት በእንትን ማለት ነው። በቃ በኮኮናትና በኤኒ ካስትር ኦይልም ጨምርበትና ከዛ የጥብስ ቅጠል ሮዝመሪውን ጨምሬ አቆየዋለሁ በሎው ሂት ማለት ነው። ከዛ በሎው ሂት ካቆየሁት በኋላ ከቀዘቀዘ በኋላ ወደ ኤኒ እቃ ገለብጠውና ከዛ ለዚህኛው ትንሽ ፀጉሬ እዚህ ጋር ለሸሸው ማለት ነው ለሱ አረግበታለሁ እና ቆንጆ ነው። አይ ችግሩ ይሄ ሁሌ ማታረጉ ከሆነ ለውጥ አታዩም። ቶሎ ቶሎ የምታረጉ ከሆነ ግን የሚገርም ለውጥ ነው የምታዩበት። እና ዘመን ጨባረር እዚህ ጋር አሁን ኦልሬዲ ቤቢ ሄሮቼ ምናምን ስለሆነ ይወጣሉ። እንደዚህ ስርዓት አድርጉ እና በቃ ጓደኞቼ አሳይን ላላችሁ ግብአቶቼ እነሱ ናቸው። ሌላ ምንም አልጠቀምም። እንዳልኳችሁ ኬሚካል አላበዛም። በጣም በተቻለ ኬሚካል ያላቸውን ፕሮዳክቶች አልጠቀምም። ሮው የሆኑ ኦርጋኒክ ኮልድ ፕሬስድ ቀጥታ ከዛፉ እየመጣ ማለት ነው። ምንም ፕሮሰስ ያልተደረገ እንደሱ ነው የምጠቀመው። በቃ ዋሽ ላይ ነው ዛሬ። እንግዲህ ፀጉሬን ታጥቤ በርጥብ ፀጉር እመጣለሁ ከተወሰነ ሰዓት በኋላ። ወዳቸዋለሁ ጓደኞቼ።
ታጥቤው መጥቻለሁ። ፀጉሬን በሻምፖ እና በኮንዲሽነር ፍሪዝ ላረገው ፈልጌ ነበር፣ ግን አሁን መሄድ ያለብኝ ቦታ አለ። ሶ ፍሪዝ ለማድረግ ደግሞ ቴክስ ታይም በጣም። የኔ ፀጉር አሁን በተፈጥሮ እንደዚህ ነው የሚሆነው። በጣም ፍሪዝ የሚሆን ፀጉር አይደለም እና ይሄ የሉጫ ሆኖ ፍሪዝ ሲሆን ቀጥ የሚል ነገር የለም፣ እንደዛ ነው የሚሆንብኝ። ሶ ፍሪዝ ለማድረግ ሳስብ ምንድነው የማደርገው? ዩዥሊ ሌላ ፕሮዳክቶችን እጠቀማለሁ። ግን አሁን ገና ፍሪዝ አድርጌ ይቆያል። ያው በቆየ ቁጥር ደግሞ ቮሊዩሙ በጣም እየጨመረ ይሄዳል። ሶ አሁን ግን እርጥብ ስለሆነ ዝም ብዬ ወደኋላ ሲሽው ለመሄድ ነው ሀሳቤ እና በእርጥብ ፀጉር ይህን ይመስላል። ዩትስቴ እሺ፣ ድጋሜ ጎፈሬ የመሆን ሀሳብ ያለው ይመስላል ፀጉሬ። እሺ፣ አሁን ውሃው ያው እየለቀቀ ነው ከፀጉሬ፣ ትንሽ እየደረገ ይመጣል አሁን ማለት ነው። ግን ፀጉሬም እንዳይደርቅ ይሄ ሊቪንግ ኮንዲሽነር አድርግበታለሁ። ከታጠሙኝ በኋላ የማይሸቱ ቅባቶች ጥሩ ነው ቅባት የምናደርግበት፣ ግን እኔ ይሄኛውን ሊቪንግ ኮንዲሽነር የጃማይካን ብላክ ካስተር ኦይል ይሄን እናደርግበታለሁ ማለት ነው። ከዛ ይሄን ታያችኋል። ይሄን የሚያክል እንደዚህ አድርጌ ፀጉሬ ላይ እንደ ቂቤ እንደዚህ አደርግበታለሁ። ፍሪዝ ለማድረግ ብዙ ጊዜ ከርሊ በጣም አይሆንም፣ ዝም ብሎ እንትን ነው የሚሆነው። ይሄ ቡፍ ያለ ነገር አለ አይደል? ዝም ብሎ አጉል ነገር እንደዛ ነው የሚሆነው። ሶ ይሄኛውን አያችሁት? የቀባሁት ፓርትስ እና ይሄ ደርቆ ቆሟል። ይሄኛው ግን እንትን ነው የሚያደርገው፣ ያለሰልሰዋል፣ እንዳይደርቅ ይጠቅመዋል ማለት ነው። ከዛም በኋላ በፈለጋችሁት ስታይል ማድረግ ትችላላችሁ። አሁን አንዳንድ ሰዎች ያው ከርሊ የሆነ ፀጉር ያላችሁ ሰዎች ጥሩ ነው፣ እንደዛም ከርሊ መልቀቅ ትችላላችሁ። እንደኔ ግን ፀጉራችሁ በጣም ከርሊ የማይሆን ከሆነ ዝም ብዬ አስይዘዋለሁ። አበዛውበት እና ቂቤ ነው የሚመስለው፣ ግን ይጠፋል። አሁን ነጭ ፓርቱ እየቆየ ይጠፋል። አሁን እንዳልኳችሁ ቶሎ መውጣት ስላለብኝ እዛው እንዳለ ነው ማስይዘው ዝም ብዬ። ከዛ ይሄን ካረኩ በኋላ ግን አበጥረዋለሁ አንድ ላይ ማለት ነው። እንደዚህ አድርጌ በደንብ ሁሉም ጋር አዳርሰዋለሁ። ከዛ ማበጠር ነው እንደዚህ አድርጌ። አሁን እንደምታዩት በጣም አበጥሬዋለሁ። ፕሮዳክቱን በደንብ ከፀጉሬ ጋር ተዋህዷል ማለት ነው። ፍሪዝ ማድረግ ሳስብ ያው እንደዚህ ዝም ብዬ ነው ወደ ጎን ሲደርቅ። አሁን እንደዚህ ብቶ ቆይቶ ይደርቃል። በደንብ ነው ቮሊዩም የሚጨምረው። ግን ይሄ በጣም ከርሊ ነገር አይሆንም እንዳልኳችሁ። በዚህ ፕሮዳክት ብቻ በሊቪንግ ኮንዲሽነር ብቻ አይሆንም። ከዛ በብሉ ድራየር ምንድነው የሚባለው? ያ ብሉ ድራየር ሲሆን አሁን ፍሪዝ ለማድረግ ወይም ለማድረቅ ምናምን ሳስብ አይሆንልኝም። የባሰ ነው በቃ የሚቆመው፣ አይሆንም። ማድረግ ካለብኝ ዝም ብዬ እንደዚህ ነው የምለቀው። በቃ ምቶ በራሱ እንዲደርቅ እንደዚህ ዝም ብዬ ጫፍ ጫፉ ጋር ትንሽ ከርሊ ነገር ይሆናል። ግን በጣም ዲፕ አይደለም የሚሆነው፣ ዌቪ ከርሊ ነው የሚባለው እንደዛ ነገር። እንደዚህ ከተውኩት እንደዛ ነው የሚሆነው። ግን እንዳልኳችሁ አሁን ማስያዝ አለብኝ ፀጉሬን ቢካዝ መውጣት ስላለብኝ እና እንደዚህ አልተወውም ማለት ነው። እርጥብ ሆኖ በሊቪንግ ኮንዲሽነር ይሄን ይመስላል። how do I look? እሺ አሁን አስይዘዋለሁ ፀጉሬን። ለሱ ይሄኛውን ማበጠሪያ ነው የምጠቀመው። ይሄ ልቅም አድርጎ ነው በደንብ የሚይዘው። እንደዚህ እዩት እንዴት ልቅም እንደምታያችሁት። ስታይል ለመፍጠር ልሞክር እስቲ። እና እንደዚህ አድርጌ ነው አሁን ለማስያዝ ያስብኩት። በቃ ማበጠር ነው እንደዚህ አድርጌ ፀጉሮቼ እንደዚህ ልቅም ማድረግና እንደዚህም ያው መልቀቅ እችላለሁ። እንደዚህም አሪፍ ነው፣ ወዳለሁ። ግን ዝም ብዬ ላስይዘው ወደ ላይ
በጣም ብዙ ቤቢ ሄር ነው ያለው እዚህ ጋር። እንደዚህ የሆነ ስታይልም አለ አይደል? እንደዚህ ነገር ያ አይ ቲንክ በጎን እንደዚህ ይደረጋል አይደል? how do I look ቡም ቡም ሶ ነው ማስያዝ አለብኝ ይሄን ፓርት። እንደዚህ አርኪ አስይዘዋለሁ። ይሄ የተያዘ የሚመስል ነገርም አልወድም። ይሄ ዝርክርክ ያለ ነገር አለ ሜሲ ነገር። እነዚህ የቆሙትም አሁን ገና ተኝተዋል። እሺ ውዶቼ እንግዲህ የነበረን ቆይታ ይሄን ይመስላል ዛሬ። በነበረን ጊዜ ጥሩ ሰዓት ያሳለፋችሁ ይመስለኛል። እህቴ ምላሽን የሰጠው ይመስለኛል ለጠየቅሽኝ ጥያቄ። እንግዲህ ሌሎቹም ጥያቄ ጠይቁ፣ እኔ መልስ እሰጣለሁ ባለኝ ሰዓት። ስላገኘኋችሁ ዛሬ ስለተገናኘን ስለተያየን እጅግ በጣም ደስ ብሎኛል። ቶሎ ለመምጣት ሞክራለሁ። ለምትሰጡኝ ፍቅር እጅግ አድርጌ አመሰግናለሁ። ወዳችኋለሁ። ሰብስክራይብ እያደረጋችሁ ያላችሁ አዳዲስ ቤተሰቦች ደግሞ ዌልካም እና ቴንኪዩ ማለት እንፈልጋለሁ። ታዲያ አዳዲስ ሌሎች ሰዎች ደግሞ እያያችሁ አትውጡ፣ ሰብስክራይብ አድርጉ እና ሳድገው እና ወዳችኋለሁ። ለነበረ ቆይታ እጅግ አድርጌ አመሰግናለሁ። ቻው